mass volume relationship. If the mass of one substance is given, the volume of other substance is required or vice versa. በዚህ ሪሌሽንሺፕ ደግሞ ምን ሊሰጠን ይችላል? ማስ ሰጥቶ ቮሊዩም ልንጠየቅ እንችላለን፣ ወይም ቮሊዩም ሰጥቶ ማስም ልንጠየቅ እንችላለን። ይሄን ለመስራት ከዚህ በፊት የተከተልናቸው መንገዶች መሄድ አስፈላጊ ነው ማለት ነው። የመጀመሪያ ስራችን ባላንስ ኬሚካል ኢኩዌሽን፣ ባላንስ የሆነ ኬሚካል ኢኩዌሽን ማዘጋጀት ያስፈልገናል ማለት ነው። ምክንያቱም በማንኛውም ስቶኪዮሜትሪክ ካልኩሌሽን the law of mass of conservation must be obeyed ብለናልና ቀጥለን ምን ማድረግ አለብን? use total molar mass for mass። ለማስ ምን ያስፈልገናል? ቶታል ሞላር ማስ ካልኩሌት ማድረግ ያስፈልገናል። ለቮሊዩም ደግሞ ቶታል ሞላር ቮሊዩም መፈለግ ያስፈልገናል ማለት ነው። ከዚህ በፊት እነዚህን ሐሳቦች አወርተንባቸዋል። ሌላ ሴት አፕ ዘ ፕሮፖርሽን፣ ማስ ሲካፈል ቶታል ሞላር ማስ እኩል ይሆናል ቮሊዩም ሲካፈል ለቶታል ሞላር ቮሊዩም እናረጋለን ማለት ነው። ይሄን ሐሳብ ለማስረዳት የሚከተሉትን ኤግዛምፕሎች እንጠቀም። የመጀመሪያው how many liter of oxygen are required to react with 156 gram of benzene። ስለዚህ ቤንዚን ነው ሰድ ቤንዚን ስንል 2C6H6 plus 15O2 gives us 12CO2 plus 6H2O እንላለን ማለት ነው። ይሄን ካደረግነ በኋላ ምን እናገኛለን? ቶታል ሞላር ማስ እንፈልግ። 2 ሲባዛ በ78 እናረጋለን 156 እናገኛለን ማለት ነው። ለኦክሲጅን ደግሞ የተጠየቁት ምንድነው? የኦክሲጅን ቮሊዩም ስለሆነ ቶታል ሞላር ቮሊዩም እናረጋለን 15 ሲባዛ በ22.4 ሊትር እናረጋለን ማለት ነው። ከዛ ሬሽዮ እንፈልግ። ማስ ኦቨር ሞላር ማስ 156 ግራም ሲካፈል ለ156 ግራም ፐር ሞል እኩል ይሆናል ኤክስ ሲካፈል 15 ሲባዛ በ2.4 ሊትር ፐር ሞል እናረጋለን ማለት ነው። ግራም በግራም ሞል በሞል ካንስል አውት ይሆንና ምን እናገኛለን? ኤክስ እኩል ይሆናል 156 ሲካፈል ለ156 ሲባዛ በ15 ሲባዛ በ22.4 ሊትር እናገኛለን ማለት ነው። ስለዚህ ኤክስ እኩል ይሆናል 15 ሲባዛ በ22.4 ሊትር ይሆንና ይሄ ሪዛልት ስንት ይሆናል? 336 ሊትር ይሆናል ማለት ነው። በ156 ግራም ቤንዚን ጋር ሪአክት ለማድረግ ከፈለገ 336 ሊትር ኦፍ ምን ያስፈልገናል ማለት ነው? ኦክሲጅን ያስፈልገናል ማለት ነው። ኤግዛምፕል 2 እንውሰድ። What mass of iron metal would be completely oxidized by 89.6 liter of oxygen to produce Fe2O3 or iron trioxide at STP ብንባል ምን እናደርጋለን? የመጀመሪያ ስራችን ባላንስድ የሆነ ኬሚካል ኢኩዌሽን እናስቀምጣለን ማለት ነው። 4Fe plus 3O2 gives us 2Fe2O3 እንላለን ማለት ነው። አሁን ምን ሰጥቶናል? 89.6 ሊትር ኦፍ ኦክሲጅን 89.6ን ከላይ እንጽፋለን። የአይረን ማስ ላይ የሚፈለግ ኤክስ እንላለን ማለት ነው። ስለዚህ ምን እናርግ? ኤክስ ብለን ለአይረኑ ቶታል ሞላር ማስ ስናገኝ 4 ሲባዛ በ56 እንላለን ማለት ነው። ለኦክሲጅን ደግሞ ቶታል ሞላር ቮሊዩም መፈለግ ነው። 3 ሲባዛ በ2.4። ቀጣይስ ሬሽዮ ማዘጋጀት። ኤክስ ሲካፈል 4 ሲባዛ በ56 እኩል ይሆናል 22.4 ሲባዛ በ4 እኩል ይሆናል 22.4 ሲባዛ በ4 ይሄ ማለት 89.6 ማለት ስለሆነ ሲካፈል 3 ሲባዛ በ22.4 ይሆናል ማለት ነው። ይሄን ክሪስ ክሮስ እናደርገው 3x እኩል ይሆናል 16 ሲባዛ በ56 እናገኛለን ማለት ነው። ይሄ ማለት x እኩል ይሆናል 298.7 ወይንም 299 ግራም ኦፍ ማን አይረን is needed to react with 89.6 liter of oxygen እንላለን ማለት ነው። ሶስተኛ ጥያቄ እንውሰድ። how many milliliters of sulfur dioxide are formed when 12.5 gram of iron sulfides or pyrites reacts with oxygen ብንባል የመጀመሪያ ስራችን ሪአክሽን መጻፍ ነው። 4FeS2 plus 11O2 gives us 2Fe2O3 plus 8SO2 እንላለን ማለት ነው። ቀጣይስ ምን ሰጥቶናል? አይረን ሳልፋይድ ማስ ሰጥቶናል 12.5 ግራም ላይ እንጽፋለን ማለት ነው። ሌላ ቶታል ሞላር ማስ ታች ላይ እንጽፋለን 4 ሲባዛ በ120 እናረጋለን ማለት ነው። 4 ሲባዛ በ120። ሌላኛውስ ኤክስ እንበለው የሳልፈር ዳይኦክሳይድን ለምን የሱ ቮሊዩም ስለሆነ የተፈለገ ኤክስ ይካፈል 8 ሲባዛ በ2.4 ሊትር እናረጋለን ማለት ነው። የዚህ ሬሽዮ ብናዘጋጅ 12.5 ሲካፈል ለ480 እኩል ይሆናል ኤክስ
ሲካፈል 8 ሲባዛ በ2.4 ይሆናል ማለት ነው። ኤክስ እኩል ይሆናል 12.5 ሲባዛ 8 ሲባዛ በ2.4 ሲካፈል ለ480 ስናደርገው 4670 ሚሊ ሊትር ያህል እናገኛለን ማለት ነው። ይሄን ያህል ሳልፈር ዳይኦክሳይድ ይመረታል ማለት ነው። ሊሚቲንግ ኤንድ ኤክሰስ ሪአክታንትስ The limiting reactant is the reactant that is completely used up first in a chemical reaction. Limiting reactant ስንል በኬሚካል ሪአክሽን ሙሉ በሙሉ ወደ ፕሮዳክት የሚቀየር ወይንም ደግሞ መጀመሪያ ላይ ሪአክሽኑ ሲያልቅ አብሮ የሚያልቅ አብሮ ወደ ፕሮዳክትነት የሚቀየር ከሆነ ያነ የሪአክታንት አይነት ሊሚቲንግ ሪአክታንት እንላለን ማለት ነው። It determines the maximum amount of product that can be formed. የፕሮዳክቱን መጠንም ራሱ የሚወስንልኝ የፕሮዳክቱን መጠን ምን ያህል እንደሆነ ዲተርማን የሚያደርግልኝ የሪአክታንት አይነት ካልኩኝ ሊሚቲንግ ሪአክታንት እንላለን ማለት ነው። እሺ ኤክሰስ ሪአክታንት ስንል ዘ ሪአክታንት ዛት ኢዝ ኖት ኮምፕሊትሊ ዩዝድ አፕ ሙሉ በሙሉ ማንጠቀምበት የተወሰነ አማውንት ምን የሚያደርግልን ነው ኤክሰስ ሆኖ የሚቀር ሪአክት ሳያደርግ የሚቀር ሪሜን አርና ሪአክትድ የሚሆን ደግሞ የሪአክታንት አይነት አለ ማለት ነው። ያን የሪአክታንት አይነት ኤክሰስ ሪአክታንት እንላለን። ለምሳሌ ኦፍ ኢት ዊል ሪሜን አፍተር ዘ ሪአክሽን ሃዝ ስቶፕስ ማለት ሪአክሽኑ ካለቀም በኋላ ያ ሪአክታንት የሚቀጥል ማለት ነው። ይሄን ለማስረዳት የተወሰኑ ኤግዛምፕሎችን ለማየት እንሞክር። ኤግዛምፕል 1 ኢማጂን ዊ አር ሜኪንግ ቺዝ ሳንድዊች ኢች ሳንድዊች ሪኳየርስ 2 slices of bread and 1 slice of cheese. You have 20 slices of bread and 6 slices of cheese. How many sandwich you make? አሁን ከዚህ ላይ 20 የዳቦ ስላይስ የሆነ ዳቦ ቢኖርና 6 ደግሞ ስላይስ የሆነ ቺዝ ቢኖርና እና አንድ ምን ለማዘጋጀት ከፈለግነ ሳንድዊች ለማዘጋጀት ከፈለግነ የሚያስፈልገን 2 ስላይስ ዳቦ እና አንድ ስላይስ ቺዝ ቢሆን ምን ያህል ሳንድዊች እናዘጋጃለን ነው። ምን ያህል እናዘጋጃለን? 6 ያህል ሳንድዊች እናዘጋጃለን። ለምን? እያንዳንዱ ቺዝ ሁለት ምን ይጠቀማል? ዳቦዎችን ይጠቀማል። ስለዚህ 6 ቺዝ አለና ለ6 ሳንድዊች እንጠቀምበታለን ማለት ነው። ዳቦ ግን ምን አለና 12 የሆኑ ዳቦዎች ተጠቀምነ። አጠቃላይ ስንት ዳቦ ነበረና? 20 ዳቦ ነበረና 20 ሲቀነስ 12 8 ዳቦ ቀርቷል ማለት ነው። መጀመሪያ የተሰጠነ 20 ዳቦ ነበር። 10 ውስጥ 12 ተጠቀምነ። 20 ሲቀነስ 12 8 ያህል ስላይስ ኦፍ ዳቦ ይቀረናል ማለት ነው። ይህ ደግሞ ኤክሰስ ሪአክታንት ማን ነው? ዳቦ ይሆናል ማለት ነው። ሌላ ምን ወስድ 6 ቺዝ ነበርና 6ቱ ሙሉ በሙሉ ተጠቅመን ጨረስንበት። ይሄ ከሆነ ደግሞ ምን ይሆናል? ቺዙ ሊሚቲንግ ሪአክታንት ሲሆን ዳቦ ኤክሰስ ሪአክታንት ይሆናል ማለት ነው። If 6.5 gram of zinc reacts with 5 gram of HCl according to the following reaction, Zn plus 2HCl gives us ZnCl2 plus H2 ብንል A. Which substance is the limiting reactant? የትኛው ሳብስታንስ ነው ሊሚቲንግ ሪአክታንት ብንባል? How many grams of reactant remains unreacted? How many grams of hydrogen would be produced ብንባል ለነዚህ ጥያቄዎች መልስ እናዘጋጅ። ምን እናደርጋለን? ሃይድሮጅን ተነስተን ሃይድሮጅን አናውን ኤክስ እናደርግና ሁለት ማስ ሪአክታንት ስለሰጠኝ በዚንክም በኤችሲኤልንም ሃይድሮጅን ለመስራት ልሞክር። ስለዚህ ማንኛውም ካልኩሌሽን ባላንስድ ያስፈልገዋል ብለናል። Zn plus 2HCl gives us ZnCl2 plus H2 ሪአክሽን እናገኛለን። የዚንክ ማስ 6.5 ግራም ነው። ሞላር ማሱ ደግሞ 65 ነው። ስለ 6.5 ሲካፈል ለ65 እኩል ይሆናል ኤክስ ሲካፈል ለሁለት እናደርጋለን ማለት ነው። 2 ስንል የሃይድሮጅን ሞለኪውላር ማሱ ማለት ነው። 6.5 ሲካፈል ለ65 1/10ኛ እናገኛለን እኩል ይሆናል ኤክስ ሲካፈል ለ2። ይሄን ክሪስ ክሮስ እናደርገው ኤክስ ምን ያህል ይሆናልናል? 0.2 ግራም ኦፍ ሃይድሮጅን እናገኛለን ማለት በምን ስንጠቀም? በዚንክ ስንሰራ። ዩዚንግ HCl በHCl ደግሞ ስንሰራ ምን እናደርጋለን? 5 ግራም ሲካፈል 2 ኮኤፊሺየንት አለን ሲባዛ በ36.5 ሞለኪውላር ማሱ እኩል ይሆናል ኤክስ ሲካፈል ለ2። ሁለቱም በሁለቱም ማንን ነው የምንሰራ? ሃይድሮጅን ነው የምናገኝ ማለት ነው። ስለዚህ ኤክስ ምን ይሆንልናል?
ክሪስ ክሮስ ስናደርገው 10 ሲካፈል ለ73 ይኖረናል ማለት ነው። ይሄ ደግሞ 0.14 ግራም። ሁለቱ ኮምፔር ስናደርግ የማን በዚንክ ስንሰራ የሃይድሮጅን 0.2 ግራም መጣልን። በኤችሲኤል ስንሰራ ደግሞ 0.14 ግራም መጣልን። ትንሹ ማስ እንወስዳለን ማለት ነው። ትንሹ ማስ 0.14 ግራም ነው። ስለዚህ የሃይድሮጅን ማስ 0.14 ግራም ነው ማለት ነው። ሊሚቲንጉስ ማን ነው ካልነ ሊሚቲንጉ የፕሮዳክቱን ትንሽ መጠን እንዲመጣ ያደርግልን እንወስናለን። የፕሮዳክቱ ትንሽ መጠን ይመጣልን ደግሞ በኤችሲኤል ስንሰራ ነው ማለት ነው። ስለዚህ ኤችሲኤል ሊሚቲንግ ሪአክታንት ሲሆን ዚንክ ደግሞ ብዙ ፕሮዳክት እንዲፈጠር ነው ያደረገ። ስለዚህ እሱ ኤክሰስ ነው ማለት ነው። ያ ማለት ዚንክ ምን ይሆናል? ኤክሰስ ሪኤጀንት ወይም ኤክሰስ ሪአክታንት ይሆናል ማለት ነው። ሌላ ደግሞ how many grams of the reactant remains unreactant የኤክሰሱ ምን ያህል መጠን ነው አንሪአክት የሆነው? ኤክሰሱ ማን ነው ብለናል? ዚንክ ነው ብለናል። ስለዚህ ምን እናርግ? ዚንክን ኤክስ ብለን እንነሳና ከሊሚቲንጉ ጋራ ያለውን ሪሌሽን ዲፋይን እናርግ። ስለዚህ ዚንክ ኤክስ ከሆነ ኤክስ ኦቨር 1 እኩል ይሆናል 5 ሲካፈል ለስንት እናርግ? ለ73 እናርግ። ኤክስ ኦቨር 65 እኩል ይሆናል 5 ሲካፈል ለ73 እናደርግ ማለት ነው። ያን ብናደርግ ምን እናገኛለን? 73 ኤክስ እኩል ይሆናል 5 ሲባዛ በ65 እናገኛለን። ኤክስ እኩል ይሆናል 4.45 ግራም ይመጣልናል ማለት ነው። 4.45 ግራም ኦፍ ዚንክ ከ5 ግራም ኦፍ ኤችሲኤል ጋራ ሪአክት አድርጓል። ምን አለና አሁን እኛ መጀመሪያ ሰጠነ 6.5 ግራም ኦፍ ዚንክ አለን። ይህ ማለት 6.5 ግራም ኦፍ ዚንክ እኩል ይሆናል ከዚንክ ከማን ጋር ከኤችሲኤል ጋር ሪአክት ያደረገው 4.5 ግራም አለን። ስለዚህ 6.5 እኩል ይሆናል 4.45 ግራም ሲደመር አንሪአክትድ ሪሜንስ ሌፍት ሪአክት ያደረገው መጠን ማለት ነው። አንሪአክቱን ለማግኘት ከቶታሉ ላይ ሪአክት ያደረገው መቀነስ ይሆናል ማለት ነው። 6.5 ሲቀነስ 4.45 እናገኛለን ማለት ነው። እሱ ደግሞ 2.05 ግራም ኦፍ ዚንክ ሪሜንስ ሌፍት ኦቨር ወደ ፕሮዳክት ያልተቀየረ 2.05 ግራም ኦፍ ዚንክ ይኖረናል ማለት ነው። ታንኪዩ